በበር ደረጃም ከወንድና ሴት አይቀላቀል ከማለታቸው ጋር አሁን ላይ ባለንበት ጊዜ በየአዳራሹ ሰዎች የተሰበሰቡ ወንድና ሴት ፊት ለፊት የተያዩ ጎን ለጎን የተያዩ ሴቷ ሸሪዓ የከለከለውን አይነት አለባበስ ለብሳ አሪያ ደግሞ አለባበሷ የሸሪዓ መስፈርት የማያሟላ ሆኖ አልፎ ሁሉ ሽቶ ተቀብተው የተከለከለውን መኳኳል መዋብን ተዳፍረው አንድ አዳራሽ ላይ ወንድና ሴት ተቀምጦ ይወያይ ይመካከር ይማር ፈጽሟል ይባል። መንገድ ላይ ወንድና ሴት መቀላቀል ካልተፈቀደ እንዴት ነው ቤት ውስጥ የሚፈቀደው? እንዴት ነው አዳራሽ ውስጥ የሚፈቀደው? እንዴት ነው ሀያ ያጡ ሰዎች ካፌ ውስጥ ቁጭ ብለው ተቀላቅለው እየተሳሳቁ ከጀርባው ከግራው ከቀኙ የተገላለጠች ወደ ሐራም የምትጣራ የምትመስል ሴት ያለችበት ቦታ ላይ ወንድና ሴት እንዴት ተቀላቅለው ይቀመጣል? ሴትስ ብቻ ብትሆን እንደዚህ አይነት ቦታ ላይ እንዴት ትቀመጣለች? አላህ ከሚታመጽበት ቦታ መገኘት ራሱ የአላህን ተባረከ ወተዓላ ቁጣና ቅጣት አለመፍራት። ዛሬ ላይ ሴት በዚህ በኩል ወንድ በዚህ በኩል ሴቷ ተገላልጣ ሁሉም እየሳቀ ምናልባትም ሴቷ ተራ ደርሷት ተራዋን ጠብቃ ማይክ ይዛ አስተያየት እየሰጠች እያጨበጨቡ ምናልባትም ፊት ለፊት ሴት ወጣ መድረክ ላይ እየተናገረች ተውባ ተኳኩላ እስላም በዚህ ያዘ እስላም ይሄን ይፈቅዳል? ላ ወላሂ መንገድ ላይ እንኳን ሴቶች ራቅ በሉ ነው ያሉት ነብዩ ሰለላሁ ዐለይሂ ወሰለም። فاسألوا أهل الذكر إن كنتم لا تعلمون. بسم الله الرحمن الرحيم. سمنتنيو حديث باب تخصيص النساء بباب في المسجد يمير اسيالهم. تخصيص النساء لسيتوች መለየት بباب في المسجد مسجد ውስጥ ካሉ በሮች አንዱን በር ለሴቶች መለየት አስፈላጊ እንደሆነ የሚያሳይ ሐዲስ የሰፈረበት ባብ ነው። ስምንተኛው ሐዲስ عن نافع عن ابن عمر كنافع كتابعي عن ابن عمر كعبد الله بن عمر نتلالفه قال رسول الله صلى الله عليه وسلم نبي قال لو تركنا هذا الباب ይሄን በር በተውነው للنساء ለሴቶች በተውነው ለሴቶች ባደረግነው መልካም ነበር። قال نافع حديث يستلالفوت نافع አሉ فلم يدخل منه ከዚህኛው በር ነብይ ያመላከቱ ያሳዩ ይሄን በር ለሴቶች በተውነው መልካም ነበር ካሉት በር لم يدخل منه ابن عمر በዚህ በር አልገቡም حتى مات እስኪሞቱ ድረስ ابن عمر እስኪሞቱ ድረስ በዛ በር ገብተዋል። حسن أخرجه أبو داود حديث حسن ነው አቡ ዳውድ ዘግበውታል። ሐሰን የሶሒህ አይነት ነው። ሶሒህ ከሚለው ትንሽ ዝቅ ያለ ነው፣ ነገር ግን ማስረጃ ሊሆን የሚችል ነው። ዝቅ ያለው ሐዲሱ ውስጥ ችግር ኖሮ ሳይሆን ሐዲሱን ያስተላለፉ ሩዋቶች ዘጋቢዎች የሕፍዝ ደረጃቸው ትንሽ ዝቅ ሲል ሐሰን ይባላል። የሕፍዝ ብቃቱ የተሟላና ከፍ ያለ ሲሆን ሶሒህ ይባላል። ዞሮ ሶሒህም ሐሰንም ማስረጃ ሊሆን የሚችል ትክክለኛ ሐዲስ መሆኑን የሚገልጽ መግባቢያ ቃል ነው። قال رسول الله صلى الله عليه وسلم لو تركنا هذا الباب للنساء ያመላከቱ ያሳዩ ከበሮች መሃል አንዱን ይሄን ለሴቶች ብንተወው ኸይር ነበር። ለምንድን ነው ለሴቶች ይሄን ብንተው መልካም ነበር ያሉት? ወንድና ሴት እንዳይቀላቀል ሐታ ሲገባና ሲወጣ እንኳን ማለት በር እንደሚታወቀው መተላለፊያ ነው። በሩ ራሱ ላይ ቆመው ወንድና ሴት አይሰግድም፣ ዒባዳ አያደርግም። ወንዱም ይሁን ሴቱ በርን ተጠቅሞ ወደ መስጂድ ይገባል፣ ከመስጂድ ይወጣል። ይህ ነው የበር አገልግሎቱ። ለደቂቃዎች ለሰከንዶች ነው እዛ ጋር ሲተላለፉ መገናኘት ሊገጥም የሚችሉ ከመሆኑም ጋር ግን ይሄን በር ለሴቶች በተው ነው አሉ። በዛች በመተላለፊያ ሰዓት እንኳን ወንድና ሴት እንዳይተያዩ፣ እንዳይገናኙ፣ እንዳይቀራር፣ እንዳይቀላቀል። ታዲያ በመተላለፍ በመግባት በመውጣት ጊዜ እንኳን መቀላቀል እንዳይኖር፣ መቀራረብ እንዳይኖር ነብይ ከከለከሉ መስጂድ ውስጥ ወንድና ሴት ተቀላቅሎ፣ አዳራሽ ላይ ወንድና ሴት ተቀላቅሎ፣ ቤቶች ውስጥ ወንድና ሴት ተቀላቅሎ መቀመጥ መቆየት ይቻላል ብሎ ማሰብ እንዴት ይቻላል? እዚህ ጋር በተመኒ መልኩ ነው የገለጹት ነብይ። በመኞት መልኩ ነው እንደው ይሄን በር ለሴቶች በተውነው ነው ያሉት። ሌሎች አጋጣሚዎች ላይ ወንድና ሴት እንዳይቀላቀሉ በግልጽ አዘዋል። አብዱላህ ኢብኑ ዑመር ከአሁን ቀደም ስለሳቸው በትንሹ ስንናገር እንደገለጽ ነው በጣም የነቢዩን ሱና በመከተል የሚታወቁ ሰው ነበሩ። የነቢዩን ሱና በማክበር የሚታወቁ ሰው ነበሩ። ሐታ መንገድ የተጓዙ